ዛሬ በብዙዎቻችሁ ጥያቄ መሰረት የቴሌግራም አፕሊኬሽን እንዴት በብቃት መጠቀም እንደምንችል ከመጀመሪያ እስከ መጨረሻ አሳያችኋለሁ ማለት ነው። ለጀማሪዎች ብቻ ሳይሆን ለቆያችሁ ሰዎችም ጠቃሚ የሆኑ ሚስጥራዊ የቴሌግራም ሴቲንጎችን ነው የምናየው። እስከ መጨረሻው ድረስ አብራችሁን ቆዩ ማለት ፈልጋለሁ። እንግዲህ እንደምታዩት የቴሌግራም አዲሱ ገጽታ ይመስላል። በዚህ አጋጣሚ አፕዴት ያላደረጋችሁ ቴሌግራም አፕሊኬሽናችሁን አፕዴት ማድረግ ትችላላችሁ ከፕላይ ስቶር ወይም አፕ ስቶር ጋር በማድረግ ይህንን ቴሌግራም አፕሊኬሽናችሁ መጠቀም ትችላላችሁ ማለት ነው። እንግዲህ ከመጀመሪያው ከፕሮፋይል ስናይ ፕሮፋይል ጋር እንደምታዩት ምን አለ ማለት ነው። እነዚህ ነገሮች አሉ። የመጀመሪያው እንግዲህ ፎቶ የምናስገባበት ነው። አድ ፎቶ ወይም ሴት ፎቶ በሚለው ፕሮፋይል ፎቶአችንን ምን ማድረግ እንችላለን? የምንፈልገው ከጋላሪ በመሄድ መቀየር የምንችልበት ነው ማለት ነው። ሌላው ኤዲት ኢንፎ የሚል አለ። እሱ ጋር ሄጄ አሳያችኋለሁ ማለት ነው። እንግዲህ ኤዲት ኢንፎ ጋር የመጀመሪያው ስልክ ቁጥር ነው። ስልክ ቁጥራችን ያሳየናል። ከሱ ቀጥሎ እንግዲህ ዩዘር ኔም ያስፈልገናል። ምክንያቱም እዚህ ጋር ዩዘር ኔም የሚያስፈልገው ስልክ ቁጥራችን ለሰው መስጠት ሳይጠበቅባችሁ በዩዘር ኔማችሁ አማካኝነት ሰዎች እናንተ እንዲያገኟችሁ ለማድረግ ዩዘር ኔም ክሬት ማድረግ ግዴታ ነው ማለት ነው። እንደምታዩት የኔ ዘ226 የሚል ዩዘር ኔም ሰጥቻለሁ ማለት ነው። ስለዚህ ዩዘር ኔም እጅግ አስፈላጊ ነው። ሌላው እንደምታዩት ታች ላይ ምን አለ? ባዮ አለ። ስለዚህ ይሄኛው ስለናንተ የሚገልጽ ነገር አጭር ነገር መጻፍ ትችላላችሁ ማለት ነው። መግለጫ አጭር መግለጫ የምትጽፉበት ቦታ ነው ማለት ነው ይህ ፕሮፋይላችን ላይ የምናገኘው። ስለዚህ እነዚህ ነገሮች መስጠት አሪፍ ነው ማለት ነው። ሌላው እንግዲህ ከፕራይቬሲ እና ሴኩሪቲ አንፃር እዚያው ሴቲንግ ላይ ገብቻ አሳያችኋለሁ ማለት ነው። ቻት ሴቲንግ ላይ እንደምታዩት ምንድነው የኢሜጃችን ወይም ባክግራውንዱን መቀየር የምንችልበት ለምሳሌ እንደምታዩት እዚህ ጋር የተለያየ ቀለማት አሉ ማለት ነው። የቻት ቴክስት ስንጽፍ የሚያሳየንን ቀለም ባክግራውንድ የምንቀይርበት መንገድ ነው ማለት ነው። ከዚህ የምንፈልገውን እየቀያየርን መጠቀም እንችላለን ማለት ነው። ምክንያቱም የተለያዩ ከለሮች እና ባክግራውንዶች ነው ያሉ። ከነዚህ የሚመቸንን በመጠቀም የምንመርጥበት ሴቲንግ ነው። ሌላው እንደምታዩት ስዊች ቱ ናይት ሞድ ብለው ምን ይሆናል ማለት ነው። ሙሉ ለሙሉ እንደምታዩት ከለሩ ብላክ ይሆናል ማለት ነው። ስለዚህ አይናችን ደግሞ በደንብ የአይናችን ደህንነት ለመጠበቅ ማታ በተለይ ስንጠቀም በዚህ መንገድ አድርገን ብንጠቀም አሪፍ ነው ማለት ነው። ስለዚህ በዚህ መንገድ መቀየር የምንችልበት ይሆናል። ስለዚህ በዚህ መቀየር ትችላላችሁ። ሌላው እንግዲህ ፕራይቬሲ ላይ ነው። እንግዲህ እዚህ ክፍል በጣም አስፈላጊው ክፍል ነው ማለት ይቻላል። ለምሳሌ እንደምታዩት ፕራይቬሲ ገባው። የመጀመሪያው ቱ ስቴፕ ቬሪፊኬሽን ሁላችሁም ቢሆን ኦን ማድረግ መርሳት የለባችሁ። ምክንያቱም ይህ የሚያስፈልገን ለምንድነው ካላችሁ አካውንታችሁ እንዳይጠለፍ፣ ሀክ እንዳይደረግ እንዲሁም ተጨማሪ የደህንነት ቁልፍ የምታስገቡበት ቁልፍ መረጃ ስለሆነ ይህን ማድረግ ይኖርባችኋል፣ ኦን ማድረግ ይጠበቅባችኋል ማለት ነው። ጥቅሙም እንዳልኳችሁ ነው። ሌላው እንግዲህ አውቶ ዲሌት ሜሴጁን ለየትኛውም ሰው የምትልኩትን ሜሴጅ ዲሌት የሚያደርግበትን ጊዜ መወሰን ትችላላችሁ። ከአንድ ቀን በኋላ፣ ከአንድ ሳምንት፣ ከአንድ ወር እዚህ ጋር እንደምታያቸው ማስቀመጥ ትችላላችሁ። ካስተም አድርጋችሁ ማስቀመጥ ትችላላችሁ። ነገር ግን ኦፍ አድርጋችሁ ማስቀመጥ እንዳይጠፋ ከፈለጋችሁ ደግሞ ኦፍ የሚለውን መርጣችሁ ማስተካከል ይኖርባችኋል። ሌላው ፓስኮድ የሚለው እናንተ ለአፕሊኬሽናችሁ ምን መስጠት ትችላላችሁ ማለት ነው። ኮድ መስጠት ትችላላችሁ። አፕሊኬሽኑን ማንኛውም ሰው ሲከፍት መግባት እንዳይችል ምን ማድረግ ትችላላችሁ ማለት ነው። ለአፕሊኬሽኑ ኮድ መስጠት ወይም ፓስዋርድ መስጠት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት እንግዲህ በፊንገርፕሪንት ወይም በአሻራ እንዲከፍት ከፈለጋችሁ ምን ማድረግ ትችላላችሁ? ኦን ማድረግ ትችላላችሁ። ይህን ካልተፈለገ ደግሞ ኦን እና ኦፍ በማድረግ
እንደናንተ ፍላጎት መጠቀም አለመጠቀም ትችላላችሁ ማለት ነው። በዚህ መንገድ ቴሌግራማችሁን ቀጥታ ማንኛውም ሰው ስልካችሁ ላይ ገብቶ ቴሌግራምን እንዳይጠቀም ወይም ይህን ፓስወርድ ካላስገባ ወይ ፓስኮድ አሊያም የጣት አሻራ ካላስቀመጠ ማለት ነው ወደ አፕሊኬሽኑ ገብቶ መረጃዎችን ማየት ወይም እናንተን ቴሌግራም አካውንት አክሰስ ማድረግ አይችልም ማለት ነው። ይህን መጠቀም ትችላላችሁ። ሌላው ጠቃሚ ሴቲንግ እዚህ ፕራይቬሲ ላይ እሱ ነው ማለት ነው። ሌላው እንደምታዩት ብሎክ ዩዘር ማድረግ ትችላላችሁ። ፓስኬይ መስጠት ትችላላችሁ። እንደ ያንዳንዳችሁ ፍላጎት ማስተካከል ትችላላችሁ። ሌላው እዚህ ጋር ዲቫይስ ላይ እንግዲህ የትኛው ዲቫይስ ላይ ነው እየተጠቀምኩ ያለው የሚለውን ነገር ቸክ የምታደርጉበት ምናልባት አፕሊኬሽኑ ተጠልፎም ከሆነ ሌላ ሰው የእናንተን ቴሌግራም ሎጊን አድርጎ እየተጠቀመም ከሆነ በዚህ አክቲቭ ሲዥን በሚለው ላይ እናንተ ማወቅ ትችላላችሁ ማለት ነው። የኔ ዲቫይስ የትኛው ነው? ለምሳሌ ኮምፒውተር ላይ የምትጠቀሙ ከሆነ የእናንተን ዲቫይስ ታውቃላችሁ ማለት ነው። ስንት ዲቫይስ ላይ የእናንተን ቴሌግራም ሎጊን እንዳደረጋችሁ በዚያ መንገድ ስለምታውቁት ለማቋረጥ ስለሚመቻችሁ ይህንን ማየት ቸክ ማድረግ ትችላላችሁ። ተርሚኔት ማድረግ ትችላላችሁ። እንደምታዩት ተርሚኔት ኦል አዘር ሴሽን ብለውን ኮምፒውተር ላይ ሎጊን ያደረኩት በሙሉ ይቋረጣል ማለት ነው። ስለዚህ ማድረግ ትችላላችሁ። ሌላው እንግዲህ ሊንክ ዲቫይስ ወይም ወደ ዲስክቶፕ ሊንክ ለማድረግ በዚህ አማካኝነት ኪውአር ስካን በማድረግ ምን ማድረግ እንችላለን? ቀጥታ በቀላሉ ሎጊን ማድረግ የምንችልበት ሴቲንግ ነው። ታች እንደምታዩት እንግዲህ ፎን ነምበር ስልካችን ለማን ነው እንዲታይ የምንፈልገው የሚለውን የምንመርጥበት ነው። ለሁሉም ሰው ነው ወይስ ለኛ ኮንታክት ሴቭ ላደረግናቸው ሰዎች ነው ወይም ለየትኛውም ሰው እንዳይታይ ከፈለግን ደግሞ እንደምታዩት ምን እንለዋለን ማለት ነው። ኖባዲ የሚለውን በመምረጥ ለየትኛውም ሰው ስልካችን እንዳይታይ ማድረግ የምንችልበት ሴቲንግ ነው ማለት ነው። ታች ላይ እንደምታዩ who can find me my number ይላል ማለት ነው። ስለዚህ የትኞቹ ሰዎች ናቸው በስልክ ቁጥራችን እኛን ማግኘት የሚችሉ የሚለውንም አሁንም ሁሉም ሰው ነው ኤቭሪባዲ ነው ወይስ ማይ ኮንታክት የሚለውን ምን መርጥበት ነው። ስለዚህ እንደናንተ ፍላጎት ይህን ሴቲንግ መምረጥ ማስተካከል የምትችሉበት ነው። ሌላው እንግዲህ እዚህ ጋር እንደምታዩት ላስት ሲን የሚለው መቼ ኦንላይን እንደነበራችሁ ማንም እንዳይመደበቅ ትችላላችሁ። እንዲሁም ደግሞ እንደምታዩት እንደኔም እንዲታይ ማድረግ ከፈለጋችሁ ኤቭሪባዲ የሚለውን መምረጥ ትችላላችሁ። ማይ ኮንታክት የሚለውን መምረጥ ትችላላችሁ። ማንም ሰው ደግሞ መቼ እንደገባችሁ ኦንላይን እንደነበራችሁ ማወቅ እንዳይፈልግ ከፈለጋችሁ እዚህ ጋር እንደምታዩት ኖባዲ በማለት ማገድ ወይም የትኛውም ሰው እንዳያችሁ ኦንላይን መኖራችሁን የገባችሁበትን ሰዓት ማወቅ እንዳይችል ማድረግ የምትችሉበት ሴቲንግ ነው። ይህንን ማስተካከል ትችላላችሁ በዚህ መንገድ። ሌላው እንግዲህ በፎቶና ፕሮፋይል ነው። ፎቶአችሁን እናንተ እንግዲህ የተጠቀማችሁት ፕሮፋይል ፎቶ ሊኖር ይችላል። ፖስት የምታደርጓቸው ፎቶዎች ሊኖሩ ይችላሉ ማለት ነው። የትኛው ሰው ነው ማየት እንዲፈልግ የምትፈልጉ? ሁሉም ሰው እንዳያይ ነው ወይስ ኮንታክት እናንተ ሴቭ ያደረጋችኋቸው ናቸው ወይስ የትኛውም ሰው የእናንተን ፕሮፋይል ፒክቸር ማየት ይችላል የሚለውን የምትመርጡበት ነው። እዚህ ጋር 3 አማራጮች አሉ። በእናንተ ፍላጎት መሰረት እዚህ ጋር መምረጥ የምትችሉበትን መንገድ ያስቀምጥላችኋል ማለት ነው። በዚህ መንገድ ሌሎችንም እዚህ ጋር የተቀመጡትን ሴቲንጎች እናንተ በእናንተ ፍላጎት ማስተካከል ትችላላችሁ። ለምሳሌ በርዝዴት የእናንተን የልደት ወይም ትውልድ ቀን እንዲያይባችሁ የማትፈልጉ ከሆነ ምን ማድረግ ትችላላችሁ? ኖባዲ በሚል እሱን መረጃ መደበቅ ትችላላችሁ ማለት ነው። ሌላው ባዮስ እሱንም መፍቀድም እዚህ ጋር እያንዳንዱ ሴቲንጎች አሉ። እየገባችሁ በእናንተ ፍላጎት ማስተካከል የምትችሉበት ሴቲንግ ነው ማለት ነው። ፕራይቬሲ ላይ እነዚህ ነገሮች ማስተካከል ትችላላችሁ ማለት ነው። ሌላ እንግዲህ ኖቲፊኬሽን ላይ ኖቲፊኬሽን መልእክት ሲገባላችሁ የሚመጣ ድምጽ ማለት ነው። እንግዲህ ማስታወቂያ ብዙ ጊዜ ሲገባ አላስፈላጊ የረብሻ ነገሮች አሉ። እነሱን ለመቀነስ ኖቲፊኬሽን ጋር በመግባት ምን ማድረግ ትችላላችሁ ማለት ነው። የትኛውም ኖቲፊኬሽን እናንተ እንዳያሳውቃችሁ ከፈለጋችሁ እዚህ ጋር ሁሉንም ማጥፋት ትችላላችሁ ማለት ነው።
እንዲታይ ከፈለጋችሁ ኦን ማድረግ ትችላላችሁ ማለት ነው። ሌላው ታች ላይ እያንዳንዱን ቻት እየነጠላችሁ ኦን እና ኦፍ ማድረግ ትችላላችሁ። ለምሳሌ ፕራይቬት ቻት የሚል አለ፣ ግሩፕ እንዲሁም ቻናል ሌሎችም አሉ ማለት ነው። እንደናንተ ፍላጎት ኖቲፊኬሽን እንዲመጣ እንዳይመጣ ማድረግ የምትችሉበትን ሴቲንግ ስለሆነ እነዚህን ማስተካከል ትችላላችሁ። ሌላ እንግዲህ የዳታ አጠቃቀምን በዋናነት መቀነስ፣ ይሄኛው ለብዙዎቻችን በጣም አስፈላጊና ጠቃሚ ነው ማለት ነው። እንግዲህ ኢንተርኔት ለሚቆጥርባችሁ ሰዎች በተለይ ትልቅ መፍትሄ ነው። ምክንያቱም ፎቶዎችን እና ቪዲዮዎችን አውቶ ዳውንሎድ እንዳይሆኑ እዚህ ጋር ማጥፋት ትችላላችሁ ማለት ነው። ስልካችሁ በፎቶ እንዳይሞላ እና ካርዳችሁ እንዳያልቅ የሚጠቅም ትልቅ ሴቲንግ ስለሆነ ማለት ነው። እዚህ ጋር እንደምታዩት ያሳያችኋል ስቶሬጅ ምን ያህል ነው የተጠቀማችሁ የሚለውን፣ ዳታ ዩዜጅ ስንት ነው የሚለውን ያሳያችኋል ማለት ነው። እዚህ ጋር አውቶማቲክ ሚዲያ ዳውንሎድ ይላል። when using ሞባይል ዳታ፣ በሞባይል ዳታ በምንጠቀምበት ጊዜ እንዲያወርድ ዳውንሎድ እንዲያደርግ አውቶማቲክ ማድረግ። አሁን እኔ በአጋጣሚ ኦፍ ነው ያደረኩት፣ በዋይፋይም በሞባይል ዳታም ስጠቀም የትኛውም ፋይል አውቶማቲክ ዳውንሎድ መሆን የለበትም ብዬ ኦፍ ነው ያደረኩት ማለት ነው። ስለዚህ እናንተ ካርድ እንዳይቆጥርባችሁ እንዲሁም ሳትፈልጉት የትኛውም ፎቶና ቪዲዮ መውረድ ዳውንሎድ መሆን ስለሌለበት በዚህ መንገድ ኦፍ በማድረግ ምን መቀነስ ትችላላችሁ። የምትጠቀሙትን የኢንተርኔት ዳታ መቆጠብ ወይም ካርድ እንዳይጨርስባችሁ ማድረግ የምትችሉበት ሴቲንግ ነው ማለት ነው። ስለዚህ ይህን ማስተካከል ትችላላችሁ። ሌላው እንግዲህ ቻት ፎልደር ነው። ቻት ፎልደር እንግዲህ ለምንድን ነው የሚጠቅመን ከተባለ የጽሁፉ መጠን ትልቅ ወይም ትንሽ ለማድረግ እንዲሁም የቴሌግራም ከለር ለመቀየር እዚህ ጋር ውስጥ መግባት ትችላላችሁ። ቻት ፎልደር እንግዲህ ቴሌግራም በተለያዩ ግሩፖች፣ ቻናሎች እንዳይዘረከረክ ፎልደር መፍጠር ትችላላችሁ። ለምሳሌ ስክሪን ላይ እንደምታዩት የተለያዩ ፎልደር ተፈጥሯል። ስራን ከግል ቻት ስለዚህ በዚህ መንገድ ቻት ፎልደር ከፋፍለን ማስቀመጥ የምንችልበት፣ ለምሳሌ ኦል ኮንታክት አለ። ሁሉንም ኮንታክት ሊሆን ይችላል፣ ፐርሰናል ሊሆን ይችላል፣ ቻናል፣ ግሩፕ ሁሉንም አብሮ የያዘ ኦል ኮንታክት ብለን ፎልደር ክሬት ማድረግ እንችላለን። ኮንታክት ደግሞ እናንተ ሴቭ ያደረጋችኋቸው ብቻ የሚቀመጡበት ነው። ፐርሰናል እነሱ ሰዎች ሀይል ሊሏችሁ ይችላሉ፣ ሴቭ አላደረጋችሁትም ያን ስልክ፣ ስለዚህ እነሱ የሚቀመጡበት ነው። ሌላው ቻናል የትኛውም ቻናል ጆይን ያደረጋችሁት የእናንተ ቻናል ሊሆን ይችላል የሚቀመጥበት ቻናል የሚል ምን መፍጠር ትችላላችሁ። ቻት ፎልደር፣ ግሩፕ አለ፣ እንዲሁም ቦት የተለያዩ ቦት እና አፕሊኬሽኖች የሚቀመጡበትን ፎልደር መፍጠር ትችላላችሁ። እንግዲህ ፎልደሮችን ለመፍጠር ታች እንደምታዩት ክሬት ኒው ፎልደር በሚል ምን ማድረግ እችላለሁ መፍጠር። እዚህ ጋር አድ ቻት የሚለውን እጫናለሁ ማለት ነው። አሁን ላይ ከነዚህ ከሚመጡልኝ የምፈልገውን እንመርጣለሁ። ኮንታክት ከሆነ ኮንታክትን እመርጣለሁ። ኮንታክት ከመረጥኩ በኋላ ራይት እለዋለሁ ማለት ነው። አሁን ከላይ እንደምታዩት ሴቭ ሳደርገው ቀጥታ ምን አደረኩት ማለት ነው። እኔ ከዚህ በፊት ስላስቀመጡ ወይም ቻት እንደምታዩት ስለፈጠርኳቸው በዚህ መንገድ እናንተም ሌሎችን መፍጠር ትችላላችሁ ማለት ነው። እዚህ ጋር እንደምታዩቸው እኔ የፈጠርኳቸው ፎልደሮች እንግዲህ እነዚህን ይመስላሉ ማለት ነው። እዚህ ጋር ኮንታክት አለ። ኮንታክት እኔ ሴቭ ያደረኳቸው ሰዎች በሙሉ የማገኝበት ነው ማለት ነው። ፐርሰናል ቀደም እንዳልኳችሁ እኔ ሴቭ ያላደረኳቸው ከነሱ በተለያየ በሶሻል ሚዲያ ወደ እኔ መረጃዎችን የሚልኩ ወይም ሃይ የሚሉ ሰዎች የሚቀመጡበት ነው ማለት ነው። ሌላው ቻናል ጆይን ያደረኩት ቻናል ሊሆን ይችላል፣ እኔ ክሬት ያደረኩት ቻናል ሊሆን ይችላል። በአጠቃላይ የማገኛቸው እዚህ ነው ማለት ነው። ሌላው ግሩፕ አሁንም ለብቻ እዚህ አገኛቸዋለሁ ማለት ነው። ለአጠቃቀም በጣም ምቹና ቻናላችን መረጃዎቻችን እንዳይዘረከረኩ ማድረግ የሚችል ነው ማለት ነው። የትኛው ቻት ፎልደር ክሬት ማድረግ መቻላችን